አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም፣ እናንተስ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ አዲስ ላሜራ የተገጠመ ጭቃ የተቦካ እንዲሁ ሊመረግ ማለት ነው፣ መብራት ገመድ የገባለት እሱን ይሆናል ዛሬ የማሳያችሁ አጠር ባለች ቪዲዮን እስከ መጨረሻው ተከታተሉ። ለማሰራት እንዲሁም ደግሞ ለወዳጅ ዘመድ ሼር ለማድረግ ይጠቅማችኋልና እስከ መጨረሻው ተከታተሉ እላለሁኝ። ባጭሩ እንግዲህ ወደ ቪዲዮ ስንሄድ ከዚህ በፊት ያው የሰራሁት ላሜራ ቪዲዮ ነበረ። ልክ በተመሳሳይ እንግዲህ በምርጥ ሁኔታ ደግሞ በሌላ ወንድም በሌላ ባለሙያ የተሰራ ላሜራ ነው ዛሬ የማሳያችሁ ማለት ነው። እንግዲህ ላሜራ ለማስገጠም ላሰባችሁ እንዲሁም ለሌላ ዘመድ ሸር ለማድረግ ያሰባችሁ ስልክ ቁጥር አስቀምጥላችኋለሁ። በዛ መሰረት እየደወላችሁ ማሰራትና እንዲሁም መረጃ መጠየቅ ትችላላችሁ ማለት ነው። አሁን ይሄ እቺ ማሳያችሁ አሁን ባለፈውም እንዳሳየኋችሁ ዝናብ መከላከያ የተሰራላት ናት ማለት ነው። ዝናብ ወደ ውስጥ እንዳይገባ መስታወት ከተገጠመ ሁሉ ጅብሰሙ ሁሉ ቀለሙ ካለቀ በኋላ ብዙ ቤቶች ወደ ውስጥ ዝናብ እያስገባ ብዙ ወንድሞችና እህቶች እንደተቸገሩ ይታወቃል። ያው ከአሁን በፊት በነበረው አሰራር ማለት ነው። አሁን አዲስ የመጣ አሰራር ስለሆነ ይሄን ይመስላል። ይሄን ሙሉ መስታወት ይገጠማል። ይሄን ሙሉ መስታወት ተገጥሞ ይቺ የምትመለከቷት ዝናብ የምትከላከለው እንግዲህ ማለት ነው። ማሻአላህ በጣም በምርጥ ሁኔታ ነው የተሰራው። ይሄን ይመስላል እንግዲህ አሰራሩ ጽድት ያለ አሰራር ነው። የሰረገላ ቁልፍ ሁሉ የተወሰለት እንዲሁም በሌላም ቁልፍ መቆለፍ ይቻላል ማለት ነው። እቺ ክላሷ የምታዩት ያው ለዕቃ ቤት ተብሎ የተሰራች ናት። ትንሽ ክላስ አጠር ለማድረግ እሞክራለሁ። ይቺ ሙሉ ላሜራ አንዷ ላሜራ ተከፈች ናት፣ አንዷ ዝግ ናት። እንዲሁ የዝናብ መከላከያ አላት ማለት ነው። ወደ ላይ መስታወት ሌላው እንግዲህ ይሄ ጀርባ በር ተከፋች ነው። ወደ ውስጥ እንገባና ከውስጥ በኩልም እንደዚህ ሆኖ እንደምታዩት ይሄ ዋናው በሩ መግቢያ ነው ማለት ነው። ይሄኛው ደግሞ ፍሬንች ሙሉ መስታወት የሚገጠመው ነው። ፍሬንች ይባላል። ይሄ መኝታ ቤት መስኮት ሲሆን እንደምታዩት ዝናብ መከላከያ ይሄም ተሰርቶለታል። ዝናብ ወደ ውስጥ አያስገባም ማለት ነው። ማሻአላህ እንግዲህ ይሄን ለጊዜው ይሄን ካየን ደግሞ አሁን ማሳያችሁ ቋሚውን ይሆናል። የበረንዳ ቋሚውን ገና አጥር አልተሰራለትም። አጥር መሰራት ይችላል። ኋላ በቡለን ስለሆነ የሚገጠመው አጥሩ በማንኛውም ሰዓት መሰራት ይችላል። ይሄ ባለ 80 ቱቦ ላር የሚባለው በጣም ወፍራሙ ብረት ነው። ይሄ አንዳንድ ቋሚ ብቻ ነው ዝም ብሎ የሚቆመው ማለት ነው። ይሄን ይመስላል አሰራሩ። እንግዲህ ጭቃው እንደምታዩት እንደዚህ ተቦክቷል። አሁን ቀጥታ እንግዲህ ወደ መብራቶቹ አጠር ለማድረግ ሞክራለሁ። መብራቶቹን እንዴት እንደሆነ ያሳያችሁና እጨርሳለሁ ማለት ነው። እቺ እዚህ ጋር የምታዩት ውጭ ላይ ነበረ እንዲያ ላይ ናት። ከውስጥ ካለው ጋር ተያይዛ እዚህ ጋር ቁጭ ሲባል ቻርጅ መሰካት እንዲሁም በቃ ለፈለጉት ማንኛውንም ስራ መስራት ይቻላል። ኋላ ብይዳ ቢሰራበት ይሆን የተለያየ ነገር መስራት ይቻላል ማለት ነው። በዚች ሶኬት እንግዲህ ወደ ውስጥ ስንገባ ከሳሎን እንጀምራለን። ያቺ ያሳየኋችሁ
ከዚህ ጋር ነው ተገናኝታ። ይሄ ቀጥታ ወደ ላይ እየወጣ ነው። ይሄ ኮንዲሱ ይሄ ቀጥታ ላይ ድረስ የሄደ ነው ማለት ነው። ላይ የሳሎኑ የተገናኘበት ይሄንን ይመስላል እና ከዚህ ጋር ተገናኝቶ ወደ ውጭ ወጥቶ አገልግሎት መስጠት ይችላል ማለት ነው። ውስጥ ላይ እንደሚያገለግለው ሁሉ ውጭም ላይ ያገለግላል እንደዚሁ። ይሄ ኮንዲትና ገመድ ቁጠባ በጣም ኢኮኖሚንና ጊዜንም ይቆጥባል ማለት ነው። ይሄም እንደዚሁ እንደምታዩት ይሄም ከዚህ ጋር ተገናኝቶ አገልግሎት ይሰጣል። አሁንም ይሄም በዚሁ ያልፋል። ብዙ ገመድና ብዙ እንትን ይሄ ኮንዲት ነው የሚቆጥበው ማለት ነው። ጊዜም ይቆጥባል። አሰራርም በጣም ምርጥ ነው። አስተማማኝ ነው። ሶኬት ነው አሁን ያሳየኋችሁ። ይሄ የምታዩትም ከሌላ ክላስ ወደዚህ ወደ ሌላ ክላስም ማምጣት ይቻላል ማለት ነው። ይሄኛው የዲሽ ገመድ ነው። ከዛ እዚህ ጋር ማብሪያ ማጥፊያ አለ። ማብሪያ ማጥፊያና ሶኬት እኩል አይቀመጡም። ያው ማብሪያ ማጥፊያ ትንሽ ከፍ ማለት አለበት፣ ልጆች የነካኩ እንዳያበላሹት ማለት ነው። ይሄም ማብሪያ ማጥፊያ ነው። ይሄ 3 ገመድ 2 አምፖል ማብሪያ ማጥፋት ይችላል። ሌላው ይሄም 3 ገመድ ነው፣ 2 አምፖል ማብሪያ ማጥፋት ይችላል ማለት ነው። አሁንም ይሄ ሌላ 3 ገመድ ነው። እዚህ ጋር ብረታችሁ ሌላ መኝታ ቤት ከሳሎን ወደ መኝታ ቤት ሲገባ እዚህ ታበሩና ቀጣይ እዚህ ጋር ማብራት ማጥፋት ይቻላል ማለት ነው። አንድን አምፖል በ3 ገመዶች አንድ ቦታ 3 አንድ ቦታ 3 ተቀብሮ ማብራት ማጥፋት ይቻላል። ለማጥፋት እንደገና ወደ ውጭ መውጣት የለባችሁም። ከተኛችሁበት ናችሁ እንድታጠፉ ማለት ነው። ይሄን ማሳሰብ ፈልጋለሁ። ሌላው በቃ ይሄን ያሳየኋችሁ ነው። ሶኬቱ ከአንድ ክላስ ወደ ሌላ ክላስ በአጭር ገመድና በአጭር ኮንዲት ለመጠቀም ማለት ነው። እዚህ ጋር የሚችኑ እንትን ሲስተም ተጠቅመናታል። ይህን ይመስላል እንግዲህ ላሜራ ለማሰራት ለምትፈልጉ ስልክ ቁጥር ያው ፊት ለፊት ላይ አስቀምጣለሁኝ። እንዲሁም መብራትም ላሜራውን አስገጥማችሁ መብራት ለማስቀበር የምታስቡ ካላችሁ እሱን ደግሞ የኔን ስልክ ቁጥር አስቀምጥላችኋለሁ። ላሜራው መብራት ገመዱና ይሄ ስንት ብር ፈጀ ለምትሉ ደግሞ እንደዚሁ በጽሁፍ ፊት ለፊት ላይ የማስቀምጥላችሁ ይሆናል ማለት ነው። መልካም እይታ ይሁንላችሁ። እስከ መጨረሻው ተከታተሉ። ለወዳጅ ዘመድም ሼር እያደረጋችሁ ቪዲዮ ለብዙ ሰው እንዲዳረስ አድርጉላለሁ። መልካም እይታ